ይሄንን የመጥበሻ ኬክ ሞክሪው ተብዬ ከፎሎወሬ አንዷ የሆነች ሼር አድርጋልኛለች። ይሄን ቪዲዮ አብረን እንሞክረዋለን። ምን አይነት ቴስት እንዳለው ሪሊ የሆነ ሪቪው ነው የምሰጣችሁ። የተጠቀሙት መጥበሻ ነንስቲክ የሆነ 4 ሾርባ ማንኪያ የሚሆን ስኳር፣ ትንሽ ዘይት። ስኳሩ ካራሜል እስከሚሆን ድረስ እንጠብቀዋለን። ስኳሩ መቃጠል የለበትም። በደንብ ካራሜል ሲሆንልን ከዛ ካራሜሉ ላይ ማድረግ ሁሉንም እንደዚህ አድርገን እንደረድራለን። አንድ እንቁላል ፍሪጅ ውስጥ ያልገባ ሩብ ወይም 1/3 የሚሆን ዘይት፣ 1/2 የሚሆን ወተት፣ ግማሽ ኩባያ ማለት ነው 1/2 ቫኒላ፣ 1 ቴብል ስፑን፣ 4 ሾርባ ማንኪያ ስኳር፣ 1 ኩባያ ዱቄት፣ 2 ቴብል ስፑን ቤኪንግ ፓውደር፣ 4 ሾርባ ማንኪያ ካካኦ ፓውደር፣ ቢካርቦናት ሶዳ ወይም ቤኪንግ ሶዳ። ካበዛችሁ ስለሚመር በጣም በትንሹ ሳታበዙ አንድ ላይ አብሮ መጨመር። ሁሌ መርሳት የሌለባችሁ ጨው ነው። የስኳሩን ጣፋጭነት ተመጣጣኝ እንዲሆን ያደርገዋል። ትንሽ ነው ተዋለ ወተቱን ሚክስ ማድረግ ያስፈልገዋል። ትንሽ ወተት እየጨመራችሁ ማላላት አለባችሁ። በጣም መቅጠል የለበትም። ወፍረቱ እንደዚህ መሆን አለበት። ወተቱን ከላይ እኩል ቆንጆ ሆኖ እንዲበስል ጨዋታው ምኑ ጋር ነው? ስቶቫችሁ ላይ ወይም ምድጃችሁ ላይ ነው። ስለዚህ በደንብ መቀነስ አለባችሁ። 15 ደቂቃ ያህል ነው የምናበስለው። በጣም ለሰስ ባለ እሳት ነው መሆን ያለበት። ከደን አለበት እንፋሎቱ በደንብ አድርጎ እንዲያበስለው። እዚህ ጋር ያለችው አቀዳዳው እንፋሎቱ ትንፋሹ እንዳይወጣ በሶፍት እንደዚህ መዝጋት። በስሎ ካልታያችሁ ትንሽ ደቂቃ ጨምሩለት። ማሻአላ በስሏል። ቼክ ለማድረግ በእንደዚህ አይነት እንጨት ሊጥ ይዞ አልወጣም። ኬካችን እስከሚደርስ የተላከልኝ ፓኬጅ አብረን እናየዋለን። ከማሪያ ኤግዚቢሽን የተላከልኝ እቺን ሂጃብ ልኮልኛል። ስብሃ ማሻአላ አበባ አለቻት። የኢንቪቴሽን ካርዱ ቀለል ያለች ልክ እንደሻሽ። ማሪያ ኤግዚቢሽን የተዘጋጀው በደማቋ ቤተል ሚና ሞል አልቤካ ነው። አባያ፣ ጀለቢያ፣ ቶፕ፣ ጌጣጌጦች፣ የቤት ዕቃ፣ የወንዶች የሴቶች ጫማ፣ ኮስሞቲክሶች የሌለ ነገር የለም። ሁሉንም በአንድ ቦታ ታገኛላችሁ። በፊት ከተዘጋጁት ኤግዚቢሽኖች ለየት ያለና ያማረ ነው። የፊታችን አርብ ከጥር 1 እስከ 10 ክፍት ነው። ነገ ምን ስላለውኝ አብረን የሚያስፈልገንን ከረመዳን በፊት ብዙ እቃዎችን እንሸምታለን። ነገ እንዳትቀሩ ጠብቃችኋለሁ። ገለብጥበት ሰሃን ቢስሚላህ ቆንጆ ሆኖ በስሏል፣ ግን ሙዙ አልያዘም። ቢስሚላህ ሙዙ ከካራሜሉ ጋር ሄዷል፣ ግን ሙዙ ከኬኩ ጋር አልተያያዘም። እንደራሱ ባይሆንም ተመሳሳይ ነው። አሪፍ ነው። አርብ ቀን የማሪያ ኤግዚቢሽን ስለሚከፈት ሁላችሁም እዛ እንዳትቀሩ። እኔም ስለምገኝ አብረን ቆንጆ ቆይታ እናደርጋለን። የምንፈልገውን እንገበያያለን። የዛሬው ሬሲፒያችን ይሄ ነው። ሁላችሁም ሞክሩት። ወለው አንዳንድ መስተካከል ያለበት ነገር አለ። ከእናንተ ጋር አብሬ የሞከርኩት። እናንተ በየቤታችሁ እየሞከራችሁ አስተያየታችሁን ጻፉልኝ። በጣም ነው የምወዳችሁ። ፎሎ፣ ላይክ፣ ሼር፣ ሪፖስት እንዳይረሳ። ባይ